ጊዜ ፈጣሪያችሁን ከዚህ ብታገኙት ወደ ኢየሩሳሌም ከመሄድ አትቀሩምን አላቸው። እነሱም ፈጣሪያችንን ካገኘን ሌላ ምን እንፈልጋለን አሉት። እርሱም ፈጣሪያችሁ እኔ ነኝ አላቸው። እነሱም እኛ መንገድ እየመራህን ብታመጣን ደግ መስለን ነበር፣ ለካስ በሰዓት ሰይጣን ነህ አሉት። ጌታም እንግዲያስ ምን ባደርግላችሁ አምላክ መሆኔን ታምናላችሁ አላቸው። እነሱም ይህችን በፊታችን የምናያትን ገደል ነድለ ብታሳየን እናምናሃለን አሉት። ወዲያውኑ በያዘው ዘንግ ወርውሮ አንባይቷን ሲነድላት አይተው ገደሉን ሸንቁሮ ቀደደው፣ ነደለው አሉ። ስለዚህ የተነደለችው ቀዳዳ ሰቋር ተብላለች። የተነደለችውም አንባ ዛሬም ትታያለች። እነዚህን አብረው የመጡትን መናንያንን ይዞ ወደ ዋልድባ ክልል ገባ። የገባበትም ጊዜ በአፄ አልዓሚዳ ዘመነ መንግሥት በ485 ዓመተ ምህረት ነው። ለእነዚህ መናንያን ብዙ ተአምራትን አሳይቶ ታላቅ ቃል ኪዳን ሰጥቷቸዋል። ይህ ቦታ ኢየሩሳሌም ይሁንላችሁ፣ በዚህ ቦታ የተቀበረ አይወቀስም